ሰላም ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬ ደግሞ ለየት ባለ መልኩ መተናል ማለት ነው። ከዚህ በፊት እንደዚህ በሙሉ ቪዲዮ ስመጣ አይታችሁኝ አታውቁም። ኖርማል ማስተምረውን ነገር ምጫወተውን ነገር ነበረ ማሳየው እና ዛሬ ደግሞ በዚህ መልኩ በአዲስ መልኩ መጥቻለሁ ማለት ነው። ኪቤክ የሚባለው ሰውዬ ይሄን ይመስላል ማለት ነው። ብዙዎቻችሁ ሶሻል ሚዲያ ላይ አይታችሁ ሊሆን ይችላል። ፎቶ አንዳንድ የተለቀቁ አሉ፣ እነሱን አይታችሁ ሊሆን ይችላል እንጂ እንደዚህ ሙሉ ገብቼ አይታችሁኝ አታውቁም። ዛሬ የመጀመሪያ ጊዜ ነው ለናንተ እንደዚህ በሙሉ ቪዲዮ ስመጣ ማለት ነው። ስለዚህ ዛሬ ለየት ባለ መልኩ መጥቻለሁ ማለት ነው እና ዛሬ የምናየው ለየት ያለ ነገር ነው የምንመለከተው ማለት ነው። ከዚህ በፊት ቪዲዮቼን ለናንተ ሬጂስትሬሽን ቮይሶች ሳሳያችሁ ኖርማል በስልኩ ሪከርድ የተደረገ ነበረ። ያንን የተለያዩ ድምጾች ይገባሉ። ሞር የዛን የቮይሱን ቴስት ሙሉ በሙሉ አሰሙትም እናንተ እዛ ወስዳችሁ ኪቦርዳችሁ ላይ ካልተጠቀማችሁ በስተቀር ማለት ነው። እና ምን አሰብኩ እኔ ኖርማል ምጫወቶን ያሳየው ምጫወቶን ማለት ነው ቮይሱን ሪከርድ አድርጌው በዚሁ ኪቦርድ ሪከርድ አድርጌ ቪዲዮ ላይ አስገብቼላችኋለሁ ማለት ነው። ይሄ ደግሞ ኖርማል በቃ ቮይሱ ቴስቱን በደንብ ታዩታላችሁ ማለት ነው። ምን አይነት ቆንጆ ቮይስ እንደሆነ ቼክ ታደርጋላችሁ ማለት ነው ዛሬና በዛ መልኩ አድርጌላችኋለሁ ማለት ነው። እና ዛሬ የምንመለከተው ዋልዝ ሬጂስትሬሽን ነው ማለት ነው። ዋልዝ ሬጂስትሬሽን በጣም ቆንጆ ማለት ነው። ስቴጅ ላይ ለስለስ ያለ ምንም ማይንጫጫ የዋልዝ ሬጂስትሬሽን እኔ የምጠቀመውን ማለት ነው የራሴን ነው የማሳያችሁ ማለት ነው። እና ሙሉ እያሳየው እየተጫወትኩ አብረን እንመለከታለን ማለት ነው። እንደተለመደው ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮን ላይክ፣ ሼር በማድረግ ለብዙዎች እንዲደርስ አድርጉ ማለት ነው። ቀጥታ አሁን ሬጂስትሬሽኑን አሳያችኋለሁ። ወደዛ እንሂድ። ይሄን ይመስላል። አንድ ላይ የምጠቀመው ቆንጆ ፒያኖ ነው። በአንድ ኢንትሮ ተጫውቼ ላሳያችሁ። ሰከንድ ላይ በዳንኤል አምደ ሚካኤል መዝሙር ማለት ነው። ይሄን ይመስላል ቮይሱ። ዝም ብዬ እናንተን ለማሳየት ያክል ነው ምጫወተው ማለት ነው። እና ሁለት ላይ ደግሞ የምጠቀመው በጣም ወደው ሳክስ ነው ማለት ነው። ብዙ ጊዜ አልቶ ሳክስ ጂፒኤስ ላይ የሚጠቀሙትን እሱን ነው የምታውቁት። ይሄ ደግሞ በጣም ሶፍት ልስልስ ያለች ሳክስ ናት። ቲክቶክ ላይ የለቀቁትን ቪዲዮ ካያችሁ እዛ ላይ ሕክምና የሚለውን ኢንትሮ ሰርቼባታለሁ። እዚህ ጋር ደግሜ ልስራላችሁ። ይሄን ይመስላል ማለት ነው። የምጠቀመው ሳክስ ማለት ነው። ሁለት ላይ እሱ ነው የምጠቀመው።
ሶስት ላይ ደግሞ ብዙዎቻችሁ የምታውቁ ላይት ክረስ ነው። ላይት ክረስ እኔ ሁሉም ሬጂስትሬሽን ላይ አለ። በጣም ኮርድ ስሰራ በሱ በጣም ነው ሞድ ኮርድ መስራት ያምራል እና እና በጣም ነው ኮርድ መስራት መወደው። ኮርድ ስሰራ በላይት ክረስና በፒያኖ ነው የምሰራው። ሪትም ሰው ሲዘምር ሳጅብ ማለት ነው እና በጣም ነው የሚመች ላይት ክረስ ማለት ነው። ሶስት ላይ በተጠቀመው እሱ ነው ማለት ነው። አራት ላይ ሳይድ ሊድ ትባላለች። በጣም ወዳ ቮይስ ነው። በአንድ ኢንትሮ የተጫወትኩ ላሳያችሁ። እና ሳይድ ሊድ ይባላል። ሳይድ ሊድ ብቻውን ነው ግን ሚክስ ተደርጓል ማለት ነው። አራት ላይ እሱ ነው የምጠቀመው ማለት ነው። አምስት ላይ ደግሞ ኩል ዋህ ጊታር የሚባል እሱን ከዳይናሚክ ሚውት ጋር ነው የምጠቀመው። ይሄን ይመስላል። አንዳንድ ኢንትሮች ላይ ማሳመሪያ እጠቀማለሁ። ማጀባሽ ላይ ደግሞ አወፍሬ እንደዚህ ይጠቀማለሁ ማለት ነው። ዝም ብዬ አሁን ደግሞ በአንድ ኢንትሮ ላሳያችሁ። ይሄን ይመስላል ማለት ነው። አምስት ላይ እሱ ነው የምጠቀመው። ስድስት ላይ ደግሞ አሌግሮ ማለት ነው። በጣም ዋልዝ ላይ ማልተወው አንዳንድ ሬጂስትሬሽን ላይም አለ ይሄኛው ቮይስ ማለት ነው። አንዳንድ ዲስኮ ላይ የምጠቀማለሁ የሆነች ፓርት ላይ እና እወደዋለሁ ይሄን ቮይስም ማለት ነው አሌግሪ እና ቅድም በዳኒ ላሳያችሁ በዳንኤል አምደ ሚካኤል ማለት ነው። እና ስድስት ላይ አሌግሪ እጠቀማለሁ። ሰባት ላይ ደግሞ ሊድ ጊታር ነው። ሀልፍ ሊድ ይባላል። ከብሉዝ ጊታር ጋር ሚክስ ተደርጎ ነው ማለት ነው። እና በአንድ ኢንትሮ ላሳያችሁ በቤኪ በረከት ተስፋዬ ሲክዱ ማለት ነው። መንፈሴ የሚለው ኢንትሮ ማለት ነው። ከፒያኖ ጋር ጭምር ላሳያችሁ ኢንትሮን ተጫውቼ ማለት ነው እንዴት ስገቡበት እንደሚያምር
ይሄን ይመስላል ማለት ነው። በጣም ነው የሚያምረው እንዳያችሁት ማለት ነው። 7 ላይ እሱ ነው የምጠቀመው። 8 ላይ ደግሞ ሶሎ ሳይን ነው የምጠቀመው ማለት ነው። ሶሎ ሳይን ይሄንን በጣም ሞድ ቮይስ ነው ማለት ነው። ስቴጅ ላይ የምጠቀመው ታውቁታላችሁ። ይሄን ቮይስ ግን በአንድ ኢንትሮ ላሳያችሁ የተጫወትኩ እና 8 ላይ መጠቀመው ይሄን ይመስላል ማለት ነው። እንደሰማችሁት በጣም ቆንጆ ለስለስ ያሉ መጠቀም ባለብን ሰዓት እንደ የመዝሙሮቹ መርጠን የምንጠቀማቸው ቆንጆ ቮይሶች ናቸው። እንዳያችሁት ለእናንተ በደንብ ቴስቱን አይታችሁታል ብዬ አስባለሁ። ጀስት እናንተን ለማሳየት ነው የተጫወትኩት ማለት ነው። እና የዛሬ ሬጂስትሬሽናችን ይሄን ይመስላል ማለት ነው። እና ይሄን ደግሞ ሬጂስትሬሽን ደግሞ የፈለጋችሁ እንደተለመደው ቴሌግራም ላይ ኦር ደግሞ እንትን ከፍተናል ኢንስታግራም አካውንት ማለት ነው። እዛ ላይ የገባችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ምክንያቱም ሙዚቃችንን በሁሉም ሶሻል ሚዲያ እንሰራለን ማለት ነው። ሁሉም ሶሻል ሚዲያ ላይ ሙዚቃችንን እንሰራለን ማለት ነው። ኦንላይን ክላስ ደግሞ ተጀምሯል። በጣም መሰረታዊ የሆነ ማለት ነው ኦንላይን ክላስ ተጀምሯል ማለት ነው። ቸርች ላሉ ለኪቦርዲስትም ከሀገር ውስጥም ከሀገር ውጭም ላሉ ማለት ነው ኦንላይን ክላስ ተጀምሯል ማለት ነው። ለየት ባለ መንገድ ማለት ነው። ይሄ ቸርች ብዙ ጊዜ ከተፋ ነው፣ ከዛ ውጪ አይታወቅም። ይሄ ደግሞ ከቲዮሪ ጀምሮ ሙዚቃ ምንነቱ ስለ ስኬል ማለት ነው ስለ ስኬል ማለት ነው። ስኬል እንዴት መጫወት እንዳለብን፣ እንዴት እንደተመሰረቱ ስኬሎች፣ ስለዚህ ስኬል ላይ መጫወት እንዴት እንደሚቻል የተለያዩ የሚውዚክ ቲዮሪ ኮርሶች አሉ። እነሱን እንሰጣለን ማለት ነው። ከጅማሬው ጀምሮ ማለት ነው እያሳየን እንሄዳለን ማለት ነው። አሁን እንዴት መጫወት እንደምንችል በሁሉም ስኬል ማለት ነው በሁሉ በፈለጋችሁት ስኬል እንዴት መጫወት እንደምትችሉ እና የተለያዩ ኤክሰርሳይሶችን ኢንተርናሽናል ደረጃ ማለት ነው ሚውዚክ ስኩል በሚማሩ ደረጃ ለእናንተ ስቴፑ ከስቴፑ ጀምሮ ቀስ በቀስ የተጫወቶች እያያችሁ በሁሉም ስኬል መጫወት ማለት ነው። ስለ ሰርክል ኦፍ ፊዝ ስለተለያዩ ማለት ነው እንዴት አደርገን ሙዚቃ አሁን ሰርክል ኦፍ ፊዝ ማለት
ጋር ቢን ረስቻታለሁ። እንደዚህ አይነት ኮርሶች ማለት ነው። ስንመለስ በሁሉም ስኬል ማለት ነው እንዴት አድርጋችሁ መጫወት እንደምትችሉ ኮርዶችን ኢንቨርዥን ኮርዶች በሁሉም ስኬል ላይ እንዴት በቃ መሰረታዊ ነገሩን ማለት ነው። ቸርች ላይ ብዙ ኪቦርዲስቶች አሁን ትምህርት ቤት ስኩል ምናምን ሲመጡ በቃ አዲስ ነው እንደ ጀማሪ እንደ አዲስ ማለት ነው። ቲዮሪውን ያውቁትም ኮርዶች እንዴት እንደተመሰረቱ ስለ ኮርዶች ሜጀር፣ ሰከንድ፣ ማይነር፣ ሰከንድ፣ ትራያድ፣ ኦግመንትድ ምናምን የተለያዩ ኮርዶች ዲሚኒሽ ኮርዶች እንዴት እንደተመሰረቱ እንዴት ደግሞ መጠቀም እንዳለብን እንዴት የራሳችንን ደግሞ ኮርዶች መፍጠር እንዳለብን አናውቅም። ብዙ የቸርች ኪቦርዲስቶች ማለት ነው ከተፋ ብቻ ነው እና ሙሉ በእውቀት የምታድጉበት ኦንላይን ክላስ ነው ማለት ነው። ከሀገር ውስጥም ከሀገር ውጭም ያላችሁ ይህን ኦንላይን ክላስ መከታተል ትችላላችሁ ማለት ነው። እና የዛሬው ክላሳችን ይሄን ይመስላል። ኢንስታግራም አካውንታችንን አዲስ ነው የከፈት ነው። በጣም ትንሽ ፎሎወር ነው ያለን ወደ 1000 ከምናምን አካባቢ ነው። ቲክቶክ ላይ ያለንን ፎሎወር ታውቃላችሁ ወደ 40 ምናምን ሺህ ወደ 50 ሺህ እየተጠጋ ነው እና ይሄን ደግሞ 10 ሺህ ማስገባት አያቅታችሁም። ሁላችሁም እየገባችሁ ስክሪን ላይ በምታዩት ማለት ነው ኪቤኪ7 የሚለውን ማለት ነው ኢንስታግራም አካውንት ፎሎ ላይክ አድርጉ ማለት ነው። ብዙ ትምህርታዊ ነገሮችን እዛ ላይ እንለቃለን ማለት ነው። በሁሉም ሶሻል ሚዲያ ሙዚቃ እየሰራን እንሄዳለን ማለት ነው። ለዛ እየገባችሁ ፎሎ አድርጉ። ደግሞ ይሄን የተለያዩ ደግሞ ማንኛውም ጥያቄ ካላችሁ ስለ ሚውዚክ ስለተለያዩ ነገሮች ማለት ነው ጥያቄ ካላችሁ እኔን በዛ ኮንታክት ማድረግ ትችላላችሁ ኢንስታግራም ላይ ማለት ነው። እና ፋይሎችንም ለመውሰድ ኢንስታግራም ላይ ቅድም ባያችሁት ላይ ኮንታክት አድርጉኝ ማለት ነው። የተለያዩ ቮይሶችንም ሆነ የፈለጋችሁትን ስታይሎች ብዙ ጊዜ የጂፒኤስ ነው የሚባለው የጂፒኤስንም ሌሎችንም ስታይል ከፈለጋችሁ ማናገር ትችላላችሁ፣ እኔን ኮንታክት ማድረግ ትችላላችሁ። እና ኢንስታግራም አካውንታችንን 10K እናስገባዋለን ማለት ነው። በቀጣይ ደስ በሚሉ ማለት ነው ትምህርታዊ ኮርሶች ይመጣሉ ማለት ነው። የሆነ ቀን እንመርጥና ዘውትር ያን ቀን የምናዳብርበት የምንማማርበት የምንጠያየቅበት ስለ ሚውዚክ ማለት ነው እናዘጋጃለን። ሽልማትም ያለው ነገር እናዘጋጅና ሁሌ በየሳምንቱ እንደዚህ የምንማማርበት የምንጠያየቅበት አንድ ክላስ እናዘጋጃለን ማለት ነው። እሱን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። እና የተለያዩ ትምህርታዊ ነገሮችን ከዚህ በኋላ እየቀጠልን እንሄዳለን ማለት ነው። ቻናሉን ሰብስክራይብ ላይክ ማድረግ እንዳይረሳ። የዛሬ ክላሳችን ይሄን ይመስላል። ተባረኩልኝ።